ባለፈው ሳምንት በእኛ ድራማ ሳራ ምን ነው ማንቲ በቀለ ዛሬ ትምህርት ቤት ስለቀረ የምሳ ሰዓቱን የሚኒ ሚዲያ ፕሮግራም ትሸፍኝልኛለሽ እንዴ በደስታ ነው ሃይ ሙዬ ማለት ቻው ሙዬ ልጅ ግን አንቺ ጋር ሲደርስ እንዴት ነው የሚያደርገው በቃ ታቀሽ ሳሪ ሚሚ እኮ የጎዳና ልጅ ናት ስለ ትርፍና ኪሳራ ምን ታውቃለች ያቻትና ሚሚ የሆነ ነገር እንድትረጅም ፈልገን ነበር እንዴ ያመጣፍልኝ ከሆነ ምን ታጣለሁ እኔ ራፕ አደርጋለሁ እናንተ ደግሞ ትርፍና ኪሳራ ስራ አያላችሁ ትላለች ወይ በእናታችሁ ነው ክፈቱ ብያለሁ ክፈቱ የነበር የታባታችሁ አሁን ታየኛል መድረክ ላይ ቆመን ለሰዎች ስራችንን ስናሳይ ደሞ ይሄ ፖስተር ምንድነው ምን ለሴቶች የሙዚቃ ቡድን አባል እንፈልጋለን ሞቼ ነው ቆም እንደምታውቁት በደንብ አስቤበት ነው የቲያትር ግሩፑን ለማቋቋም እናንተን የመረጥኩት አቶ ሽብሩ ሙሉ በሙሉ ድጋፉን ይሰጠናል ሌላው ቀርቶ ድርሰት መጽሐፉን እንኳን ያግዘናል አረ በጣም ደስ ይላል ደግሞ እንደምናሸንፍ እርግጠኛ ነኝ የመለማመጃ ፕሮግራም አዘጋጅቻለሁ እንኩ ሚሚ ምን ነው እንዲጠቋቆርሽ ቆይ ግን ግርማ አንተ ሳምንቱን ሙሉ ለምን ጠፋህብኝ በዚያ ላይ ላጎትልኝ ስለኔ ሳትነግረው ቃይን እኮ አላሳድርልኝ አለ ወይ ሚሚ ይቅርታ እናቴ እኮ ድንገት ታማብኝ ሄጄ ነው አሁን እንዴት ናቸው ደህና ናት አንቺ ግን ምንድነው የሆንሽው ባክለሊቱን በሙሉ አስኳትን ያደርኩት ስኳትን ማለት ሰሞኑን ከሌላ ቦታ የመጡ ጎረምሶች ለሊት በጣም ሲያስቸግሩን ነበር እና ሳምንቱን ሙሉ እንደዚህ አሳለፍሽ አዎ ቀን ለመተኛት እየሞከርኩ ነበር ግን ደግሞ ተኝቼ መዋል አልችልም መሸጥ አለብኝ ካልሸጥኩ አልበላ ደግሞ ጉንፋኑ የመጨ ሊደፋይ ነው ብታይ ወይ ሚሚዬ አሁንማ አንተ መተህልኛል እንካ ይሄን ያያህልኝ እሺ እንዴ የልትሄጂ ነው ትንሽ ተኝቼ መለሳለሁ አባባዬ ፖስተሮቹን ወደዳቸው ሸጋ ናቸው የምን ማስታወቂያ ናቸው ዛሬ በመሳሳት ቡድን ውስጥ መግባት የሚፈልጉ ተማሪዎችን ላወዳድር ነው ባይ በርቺ ሰላም ነሽ ሙዬ ሃይ ሳርዬ ፖስተሮች እየለጠፍኩ ነው ቡድናችን 5 አባላት እንዲኖሩት 2 ሰው ብቻ ነው የሚቀረን እኔ ደግሞ ባይገርምሽ 2 ልጆች መዝግቤያለሁ ድምጻቸው ጥሩ ነው እንግዲህ ብለዋል እናያቸዋለን በጣም አሪፍ ሳሪታ ክፍላቸውን አድራሻቸውን ለማንኛውም ብዬ የልደት ቀናቸውንና የሚወዱትን ቀለም መዝግቤያለሁ ያስቃል እንዴ ይሁሉ ለአንድ ዘፈን ግምገማ ወይ ዛራ ደስ እንዴ ምን ይታወቃል ያስፈልገን እኮ ይችላል እሺ ወይዛዝርት እንዴት ናችሁ ሃይ ሜላት እሺ ሚስ ኢትዮጵያ አንድ ፖስተር እንኳን በመለጠፍ አግዢ ያምሻል እንዴ ጥፍሬን አሁን የተሰራሁት ይልቅ ለዳይሬክተር ሰብለ ግምገማ ጸጉሬን ምን ባደርገው ይሻላል ቀለም ልቀባው ልሰራው ወይስ ልጠቅለለው ብጠቅለለው አይሻልም እኔም ይቻል ይመስለኛል ምን ትላላችሁ ሜላት አሁንም ብቻሽን ለመወዳደር እንዳሰብሽ ነው የኛም ቡድን አትቀላቀም ብቻሽን ግን ትሸነፊያለሽ እናንተ ሶስታችሁ እንኳን አንድ ላይ ብትጨፈለቁ የኔ ድምጽ ላይ አትደርሱ ብቻዬን ነው የምወዳደረው ወይኔ ተሸንፈሽ ለማየት እንዴት እንደጓጓው እንደውም ሳሪታ እኔ ያንን ግጥም እለዋለሁ አንቺ እየተከተልሽኝ አብረን እንስፈን ከንጋት ፀሐይ ጋር
ከንጋት ፀሐይ ጋር አብሬ ነቅቼ የከፋኝን ሁሉ ሐዘኔን ረስቼ ሐሴት የሚሰማኝ ተስፈኛ ምሆነው ሐሴት የሚሰማኝ ተስፈኛ ምሆነው ከናንተ ሳወራ ስስቅ ስጫወት ነው ጎበዝ ሳርዬ አየሽ አይደል ሜላት እንዴት እንደምናምር እኔ አንቺን በሆን ኖሮ ሜላት ቀጥታ እዚህ ቡድን ውስጥ ነበር መገባው ኡፍ ቡድናችሁም መቀላቀል አልፈልግም ብዬ ብዙ ጊዜ ተናገርኩ በቃ ካሁን በኋላ አትጨቅጭቁኝ እሺ ቀረብሽ ደህና ድራችሁ ደህና ነው እሙዬ ፖስተሮቹ በጣም ቆንጆዎች ናቸው ደግሞ ዳይሬክተር ሰብለ እንዳግዛችሁ ስለጠየቀችኝ የምትፈልጉትን እርዳታ ሁሉ ጠይቁ እናመሰግናለን መምሬኑክ ግሩፓችን ውስጥ እንድትገባ የምንፈልጋት ልጅ አለች ግን ይፈቀድ አይፈቀድ እርግጠኛ አይደለም ሚሚን ታውቃት የለ ትምርት ቤታችን ጋር ማስቲካ የምትሸጠዋለች ያቺ ጎዳናዋ ልጅ የባንዳችሁ አባል ልትሆን ፈልጋችሁ ነው ትሸጥ እሱን እንኳን እርግጠኛ አይደለም በጣም ችሎታ ያላት ልጅ ናት ቲቸርዬ ደግሞ መጥፎ ልጅ አይደለችም ቢሆንም ግን እሙዬ ተማሪ እኮ አይደለችም ከተማሪዎች መሃል ትምርት ቤቱን የሚወክል ቡድን ነው ያሰበው እስቲ ለማንኛውም ላስብበት አመሰግናለሁ ቲቸርዬ እንደውም እሷ ብዙ ጊዜ ትምርት ቤት ውስጥ እንዳትሆን ልምምዱን ከትምርት ቤት ውጭ ማድረግ እንችላለን ቆይ ሳይወሰን በፊት ብዙም አትጓጉ የሚሆን ነገር አይመስልኝም ግን እስቲ ሐሳቡን ከዳይሬክተሯ ጋር ልነጋገርበት በሉቻው ቻው መምሬ ያምሻል እንዴ ቡድንሽ ውስጥ የጎዳና ልጅ ማስገባት አማራሽ የሚኒ ሚዲያ ፕሮግራሙ እንዴት አሪፍ እንደነበር አይታችሁ ይል ስሙ አሁን ሄጄ ሚሚን ግሩፓችን ውስጥ እንድትገባ ልጠይቃት ገና ሳይፈቀድ ደሞ እስክትመለሽ ይረፍድብሻል አረ ሰዓቱ ገና ነው ከመደወል በፊት መጣለሁ መጣው ምንም ጤነኛ አትመስለኝም የእውነት አብዳለች ተከተል በእናትህ ልተኛበት እሙዬ ሚሚዬ እንኳን አገኘሁሽ ምን ሆነሽ ነው የተኛሽው እንቅልፍ ቢወስደኝ ብዬ ነው ብታይ ሚሚዬ ተማሪ ሁሉ ባለፈው ስላቀረብነው ፕሮግራም እያወራ ነው በተለይ ደግሞ ራፕ ያደረገችው ልጅ ማናት እያሉ ሁሉም እየጠየቀ ነው ደግሞ አጋጣሚ አይገርምሽ እኔም የራሴን ባንድ እያቋቋምኩ ነው እና የቀሰቀሽኝ ይችል ለመናገር ነው አው ዋናው የመጣሁት ግሩፓችን ውስጥ መግባት እንደምትፈልጊ ልጠይቅሽ ነው እሙዬ ይኸውልሽ ሌሊቱን ሙሉ አልተኛው ሰሞኑን ደግሞ ስላልሸቀልኩ በደንብ አልበላሁም በዚያ ላይ ጉንፋኑ ሊደፋኝ ነው እኔ አሁን የሚያሳስበኝ መድኃኒትና ምግብ ብቻ ነው ቆይ ግን ለምንድን ያልተኛሽው ሰሞኑን ግርማ ስለሌለ ቀይን ማሳድርበት አልነበረኝ ስለዚህ ሌሊቱን ሙሉ መጓዝ ነበረብኝ አለበለዛ ቀይን ይሰርቁብኛል ወይ ደግሞ የባሰ አደጋ ያደርሱብኛል ቆይ ግን አንቺ ለምን አትሄጂልኝም ካንቺ ዘፈን ቡድን የባሰ የሚያስጨንቀኝ ስንት ነገር አለ አዎ ሂጂልኝ በቃ በእናትሽ እሺ ይቅርታ ሚሚ ቻው እሙዬ ተመለሺ በእናትሽ ተከተለኝ ኮላና ድራት ብዬ አልነበረም ደግሞ ስልኳን ጣለችው ተከተል ሸጣው ምን ያህል የሚያወጣ ይመስላል መቼ ምግብና መድኃኒት ለመግዛት ይበቃላ ወይኔ ቡቺዬ ብታዬ መቼ ነው እኮ ይራበኝ አንተ አማክረኛ ልሽጣው ወይስ አልሽጣው እንዴት ናችሁ ዛሬ አልፎልኝ በጊዜ መጣ አንቺ ምንድነው የምትመስዩ ይሄን የመሰለ ጸጉር እንዲያንጨፍረሽ ስትዞር አታፍሪ አደርሽ ሜላት ቆይ ለምለ አንድ ቀን እኔ ጸጉሬን የምሰራበት ቤት ወስድሽና ያሳምሩሻል ምንና ወይኔ እሙዬ እኮ እስካሁን አልተመለሰችም የት ሄዳ ነው ሚሚን ፍለጋ ቡድናችንን እንድትቀላቀል ልጠይቃት ወይ ብታረገውማ እንዴት አሪፍ ነበር እሙዬን ስል ሌላ እብድ ወይኔ ጉዷ ይሄን አባባ በሩን ዘግተውታል እሰይ ያቺ
ጠራቻት፣ እንዲያው መጣች። እሙዬ አይዟችሁ መጥቻለሁ። እና ያቺ ኮተታ ምን አለች? ሚሚን ማለትሽ ነው? ባክሽ አልቀናኝ። በደንብ አልተኛች፣ አልበላች፣ በዛ ላይ ደግሞ በጣም አሟታል። ወይኔ ስታሳዝን። እናቴ ስታጠኝ ቢያምሽ ብላ የራስ ምታት ክኒን ቦርሳ ውስጥ ታደርግልኛለች። ከፈለግሽ እሱን እንስጣት። ይኸውልሽም። አመሰግናለሁ ሳሪታ። እንዴ ስልኬ! ወይኔ ጉዴ ስልኬ የለም። አረ በደንብ ይው። ነፍሴ ሞባይል ትገዛለህ? ምርጥ ሞባይል ናት ብታይ። ነፍሷ ሞባይል ትገዣለሽ? ኧረ እባክሽ። ኧረ መልዕክት ገባላት። ይሄማ ይነበብ። እሙዬ አባዬ አነቺ ከወጣሽ በኋላ በጣም ተናዶ እማዬን ደበደባት። ሐኪም ቤት መሄድ አለባት። ቶሎ ነይ። አረ ሃርድ። እሺ ወይዛዝር ሜላት ምን ልትሰሪ መጣሽ? ምን አይነት ጅሎችን እንደምትፈትኑ ለማየት ስል ነው የመጣው። ኧረ እባክሽ ልትሰሊ ነው አይደል የመጣሽው? ወይኔ ማንም እኮ ግን አልመጣም። ይኸውልሽ እሙዬ ናፍቆት ልክ 7 ሰዓት ከ10 ደቂቃ ላይ ትደርሳለች። የሚቀጥለው ሰው ደግሞ ሳራ አረ በቃሽ፣ ሰምተንሻል። 10 ደቂቃ ላይ አናቷ ላይ ምናምን የወታደር ካምፓስ መሰልሽው። እስቲ ዝም በሉ። ይልቅ መጨቃጨቁን ትተን እየተለማመድን ጠብቃቸው። አሪፍ ሀሳብ ነው። እንደውም ለምን የቀድሙን ዘፈን አንለማመድም? ሳራና ለሊ ደግሞ ትቀበሉኛላችሁ? እሺ ከንጋት ፀሐይ ጋር አብሬ ነቅቼ የከፋኝን ሁሉ አዘኔ ረስቼ ከንጋት ፀሐይ ጋር አብሬ ነቅቼ የከፋኝን ሁሉ ሀዘኔ ረስቼ ሐሴት የሚሰማኝ ተስፈኛ ምሆነው ከናንተ ሳወራ ስስቅ ስጫወት ነው። ሐሴት የሚሰማኝ ተስፈኛ ምሆነው ከናንተ ሳወራ ስስቅ ስጫወት ነው። ከአንድ ብርቱ ሁለት መድኃኒቱ ሲሆን ያምራል እንዲህ ነው ውበቱ። ያውሏችን ሳቅና ጨዋታ በልባችን አለው ልዩ ቦታ። ወይኔ ሙዬ ግጥሞቹ በጣም አሪፍ ናቸው፣ ግን የተወሰኑ የተለያዩ ድምጾችን ደግሞ ብንጨምርበት ይበልጥ ያምራል። ወይኔ ስታምሩ! የቡናችሁ አባል እስኩን እንዴት እንደጓጓው። ማን ነው እንዲህ እንድትበጠብጡ የፈቀደላችሁ? ይህን ክፍል በምሳ ሰዓትና በእረፍት ሰዓት እንድንለማመድ ፍቃድ ጠይቀን ነው። ከማን? ለምለም ዳይሬክተር ሰብለ ፈቅዳልን፣ መመሬ ኖክ ደግሞ ቁልፉን ሰጠን። እናንተ ማትረቡ ወላጆቻችሁ ትማሩልኛላችሁ ብሎ ትምህርት ቤት ይልኳችኋል። እናንተ ያላዘናችሁ ጊዜ ታቃጥላላችሁ። መምህር ሽብሩ የበዓሉ ዕለት ትምህርት ቤት የመወከሌ ለኔም ሆነ ለቤተሰቦቼ ኩራት ይመስለኛል። ነው እሱማ በጭራሽ አይሆንም። የበቀለ ቲያትር ቡድን ትምህርት ቤቱን ቢወክል ይበልጥ ተገቢ ይሆናል። ዳይሬክተሯም ይህንኑ በቅርቡ ትረዳዋለች። ግን የበቀለ ቡድን ከኛ የሚሻል ይመስላችኋል? በደንብ ከተዘጋጀን እናሸንፋቸዋለን። ይመስልሻል? አዎ። እሺ ናፍቆት ምን ይዘሽልን መጣሽ? እኔ ማቀርብላችሁ ትዝታ ወደ እኔ እየመጣ የሚለውን ነው። እሺ ቀጥይ። ትዝታ ዘወትር ወደ እኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ። ጨርሻለሁ። እናመሰግናለን ናፍቆት። ውጤቱን በኋላ እንነግርሻለን። ለምን አሁን ይነገራት እንጂ ድምጽሽ ያስጣላ። ሚላት አንቺ የዚህ ቡድን አባል እስካልሆንሽ ድረስ ውሳኔው ለኛ ታይልን እንዴ? ናፍቆት ድምጽሽ እኛ የምንፈልገው አይነት አይደለም። ይቅርታሽ። አረ እሺ በቃ አመሰግናለሁ። ዋይ ዛሬ አንቺ ሚላት አነጋገርሽን አስተካክል።
ለሰው ስሜት አስቢ እንጂ። ሳርዬ ቀጣዩ ማናት? 7 ሰዓት ከ20 አናቱ ላይ ነው ያልኩት ደግሞ ማንቲን ነው። ማንቲ? አዎ ማንቲማ እሱ ሊሆን አይችልም። ሳራን እሙዬ ቦርሳሽን ልሸከምልሽ? እሙዬ የዲስከሽን አዋራ ላራግፍልሽ? እሙዬ ላርግልሽ? ያላርግልሽ? እሱማ በፍቅርሽ አብዷል። ኧረ በጭራሽ እንጂ። ኧረ በጣም ያስታውቅበታል እባክሽ። ሜላት ታይ ብዬሻለሁ፣ በእናትሽ ረፊ። እኔ እንደዚህ አይነት ወሬ አልወድም። ሳራ ማንቲ እኮ ወንድ ነው፣ የኛ ቡድን ደግሞ የሴቶች ነው። እንዴ ምን ሆነሽ ነው? እኔ አይሆንም አልኩት፣ እሱ ደግሞ ድርቅ አለብኝ። እሺ ደርሼላቸው አንተናሱ ቁጭ በሉ እንዴት ናችሁ? ሃይ ሙዬ። ሃይ ማንቲ። ሃይ ማን ተጋብቶት ሜላት ምንድን ነው ስንት ጊዜ ልንገርሽ ስሜ ማንቲ ነው እንዴ? የረሳሁት እኮ ነው። ሃይ ማንቲ። አይ ማን ተጋብቶት በቃ አንተ እንዴ በቀል አንተም ልትገመገም ነው እንዴ? የራስ ቡድን አለ አይደል? ማን እንደምትሰሩ ለማየት ብቻ ነው የመጣሁት። መብቴ ነው። ሙዬ ባለፈው እንደነገርኩሽ የራሴን ዘፈን እየጻፍኩ ነበር። ለዛሬ ግምገማዬ ደግሞ እሱ ነው የማቀርበው። የፍቅርሽ ሜጋቶን ልቤ ላይ ተክለሻል አበጠ መሰለ አላልኳችሁ? ግጥም ነው የፍቅር ሜጋቶን ደግሞ ምን ማለት ነው እሱ? እንዴ የፍቅር ሜጋቶን ማለትማ በፍቅር ምን ቢያንስ እንኳን የዘፈንን ግጥም በደንብ ማወቅ አለብን። እሺ በእናትሽ ግጥሙን እቀይረዋለሁ። ዜማውስ ግን ወደሽዋል? ዜማው እንኳን ምንም አይልም። ግን ማንቲ ይሄ እኮ የሴቶች የሙዚቃ ቡድን ነው እንዴ? በቃ አንቺ በሱ ነገር አመረርሽ እንዴ? እሺ በቃ ተውት። ለነገሩ እንደም ያን ያህል መግባት አልፈለኩም ነበር። እሺ በቅዬ አንተ ቡድን ውስጥ ቦታ አለ እንዴ? እኔ ጋር መግባት አትፈልግም አይደል? ሐሳቤን ቀየርኩኛ። እሺ ተረኛው ማን ነው ሳርዬ? በቃ አለቀ። በቃ ማንም የለም። ሙዬ ሚሚ ወይኔ ጉዴ! ያሳት ቆሻሻዋ እንዳይጋባብኝ። እቺ ዝም በይ እሺ። ዛሬ መታመም ይበጅሽ አሻንጉሊት። አንቺ ሚሚ እንዴት ገባሽ? በዛ ባጥሩ በኩል ሾልኬ ነው የገባሁት። ማንም አላየኝም። የቡድናችን አባል ለመሆን ይመጣሽው? ኧረ አይደለም። ጉድ! እስቲ ያስቡት፣ እሷ የቡድን አባል ስትሆን ማስቲካ ሶፍት ማስቲካ። እኔማ ብፈልግ ለቡድኑ መጠናለሁ። ኧረ እባክሽ ራፕ ምናምን ስታደርጊ ሰምተንሻል። እስቲ ስትዘፍኝ እንስማሽ። አሁንማ ጉንፋን ይዞኛል። ይኸውላችሁ ምክንያት እኔማ እንደማትቺ ገብቶኝ ነበር። እቺ በእናትሽ ዝም በይሽ። መጥቼ እንደ ቅሪላ እንዳላለ። ቅሪሌ ማለት ደግሞ ምን ማለት ነው? ሜላት በእናትሽ ዝም በይ እንዴ። ሚሚ ልትዘፍኝልን ትችያለሽ? እስቲ እንሽ ጮሂብን። እንደውም እቺን አሻንጉሊት አፏን ለማስያዘል እዘፍናለሁ። ስንቱን አየሁት ስወጣ ስወርድ ስታገል፣ አንዴ በብርታት አንዴ በዝለት ስዋልል፣ ከዛሬ ነገ ይሆናል እያልኩ በተስፋ ቀን እየቆጠርኩ እንዳለሁ ስለፋ፣ በይ ይነጋል የተናወጠው ይረጋል፣ በይ ይነጋል ክፉ ቀን ደጁ ይዘጋል፣ በይ ይነጋል የተናወጠው ይረጋል፣ በይ ይነጋል ለሁሉም ብርሃን ይሆናል። በጣም ነበር ሚሚዬ። በዛ ላይ ደግሞ ጉንፋን ይዟል። ሜላት አንቺም አትክጂም። ይሄንን ነው እንዴ ለየት ያለ ድምጽ እንፈልጋለን ምናምን ስትሉኝ ነበር? እስቲ ደግሞ አብረን እንስፈነው። ሜላት ከኛ ጋር ዘፍኝ። ማ አላደርገው። ድምጽሽም እንዳይበለጥ ፈርተሽ ነው አይደል? ይኸውልሽ ለአንቺ ለማረጋገጥ ስል ዘፍናለሁ፣ ግን በታሪክ ቡድናችሁን አልቀላቀል። በቃ አሁን እናምራለን እንዘፍናለን። እሺ ለሊት ትችላለሽ? አዎ እችላለሁ። ሳሪታስ? እንዴ እኔም እችላለሁ። ሜላትም ትችላለሽ? በደንብ ነው እንዴ። ይሄን ዘፈን እኮ ባለፈው ስታጠኑ ሰምቻችኋለሁ። በእናታችሁ አብሬያችሁ ዘፈን። እሙዬ በኋላ እኔ የለሁበትም። ይሄ ልጅ ዘፈኑን ሊያበላሽልሽ። ማንቲ ግን ግጥሙን ትችላለህ? በደንብ እችላለሁ። ሞክር በቃ ሙዬ። በቃ እሺ የመጀመሪያውን አንተ ትጀምራለህ። እሺ ልጀምር? አዎ እሺ
ጠፋበት። ቆይ ሜላት እንዳየሁሽ ሳቂን ተመልከቺ ለመንፈሴ ንቃት ነሽ አንቺ እንዳየሁ እየው ፈገግታዬ ከጎኔ ስትሆን የእውነት መደሰቴ ያላንቺማ እኔም ለኔ አልበቃ ሌላው ቀርቶ ከእንቅልፍ ያልነቃ ያላንተማ አላውቅም ውበቴ አየሁ ባንተ ውስጤን ማንነቴ ቆንጆ ነገር እጅግ የሚያምር አንዱ ለሌላው ሌላው ለአንዱ ሲኖር በአንድነት እናምራለን የፍቅር ዓለም እንፈጥራለን። ያላንቺማ ዓለም ሙሉ አትሆንም ጎድለሽባት የላትም ጣዕም ያላንተማ ጉዞም ያደክማል አብሮነታችን እኔን ያበረታል በመኖርሽ የራቀው ቀረበኝ ደስታ ፍቅርን ጸጋን አከናነበ በመኖር ያገኘው መልካም ቁጥርም ያለው ስፍሩ አይለካም ቆንጆ ነገር እጅግ የሚያምር አንዱ ለሌላው ሌላው ለአንዱ ሲኖር በአንድነት እናምራለን የፍቅር ዓለም እንፈጥራለን ቆንጆ ነገር እጅግ የሚያምር አንዱ ለሌላው ሌላው ለአንዱ ሲኖር በአንድነት እናምራለን የፍቅር ዓለም እንፈጥራለን እንሁን ባንድ ላይ ውበታችን ይታይ መነጣጠል ይቅር እናጊጥ እንድመቅ በፍቅር ቆንጆ ነገር እጅግ የሚያምር አንዱ ለሌላው ሌላው ለአንዱ ሲኖር በአንድነት እናምራለን የፍቅር ዓለም እንፈጥራለን ቆንጆ ነገር እጅግ የሚያምር አንዱ ለሌላው ሌላው ለአንዱ ሲኖር በአንድነት እናምራለን የፍቅር ዓለም እንፈጥራለን። ኧረ ፍሬንዶች እንዴት ደስ ትላላችሁ! እናንተ እኔ ባልኖር ግን ምን ነበር የሚወጣው? ወይኔ ሚሚዬ አንድ ላይ ስንዘፍን እንዴት እንደምናምር አየሽ? ኧረ ሚሚዬ ደግሞ ቡድናችንን መቀላቀል አለብሽ። ኧረ ገባለሁ እንዴ! ለምንድን ነው ገና ሳይፈቀድ ተስፋ የምትሰጡት? እሙዬ አንቺን እንዳላስደብርሽ እንጂ ድምጿ የሆነ ጨረታ ለማጫረት እንጂ ለሌላ ለምንም አይሆንም። አንተ ሚኒ ሚዲያ ላይ ካገዝኩ በኋላ ነው እንደዚህ የምትሰርበኝ? ጨረታ ለማጫረት? አንተ ደግሞ ስለ ዘፈን ምን የምታውቀው ነገር አለና ነው? አንተ በሴት ትደበደባለህ? አይ በቃ አውቄ እኮ ነው የተሸነፍኩላት አውቄሽ። ወየው ግን እቿ ምንድነው? አይገርምም? እቺማ ክብደት ምናምን ታነሳለች እንጂ ማስቲካሽ አውጭ ብቻማ አይደለች። ሁላችሁ ተረጋጉ እስኪ በእናታችሁ። ወይኔ ምንድነው? ሚሚ ምን ነው ምን ሆንሽ?
ጥሩ ስሜት እየተሰማኝ አይደለም። ጉድ ፈላ ሞተችላችሁ። ወይኔ ሰው ንጥራ በእናታችሁ። ዋ ይኸውልሽ እንጂ መሰይ ነው። እሺ ሳርዬ ሚሚ በእናትሽ ቀና በይ። ዋ አንተቹ ሚሚ ቀና አርጋት። ጎበዝ ጠጪ። እንኪ ጨምሪበት ትንሽ ሚሚዬ። ትንሽ እንጀራ ቢ ለልዩ ሆን ስጫት። ቀና አርጋት። እሺ ዋጭ ሚሚ ይሻልሻል። እሺ አይዞሽ። እሺ አመሰግናለሁ። ቀና በይ። አሁን ደህና ነኝ። ወይኔ ሚሚዬ በጣም አስደነገጥሽን እኮ። አይዞሽ እሺ፣ እኛ እንረዳሻለን። የማንንም እርዳታ አልፈልግም። ወይ ምን ማለትሽ ነው ሚሚዬ? ጓደኝነት ማለት ይሄ አይደል እንዴ? ደግሞ ያው ቡድናችን ውስጥ መግባትሽ የማይቀር ነገር ነው። ቡድናችሁን የምቀላቀለው በአንድ ነገር ከተስማማን ብቻ ነው። እኔ ምንም አይነት ድጎማ አልፈልግም። ራሴን እችላለሁ። እሱን ቃል ከገባን ቡድናችን ውስጥ ትገቢያለሽ? ግጥም እንኳን ማንበብ የማትችል ልጅ ባንዳችሁ ውስጥ ልታስገቡ እንዴ? እችላለሁ። እኔም እኮ ሀገር ቤት እያለሁ ተማሪ ነበርኩ። አቋርጬ ነው እንጂ። እጭ ጋራው ሸንተረሩ ምናምን ልትልን ሜላት ታበጃዋለሽ። አንቺ ደግሞ ሚሚዬን ድጋሚ ትምህርት ቤት መግባት ትፈልጊያለሽ እንዴ? አዎ። ኑሮ ግን ከባድ ነው ለምለም። ተደወለ። የእናንተን ዝባዝንኬ ወሬ ከመስማት ተገላገል። እኔ ወደ ክፍል ልሄድ ነው። ና እናንተ ጋብተት። አሁንስ ሜላት አሁንስ ምን አይነት ነገር ነው? ስሜ ማንቲ ነው። ማንቲ በቃ እኔም ወደ ክፍል ልሂድ። ሚሚዬ ተሻለሽ? ኧረ አሁን በጣም ደህና ነኝ። በጣም ነው የማመሰግነው። እሺ በቃ ቻው ቻው። እሺ ለሊ ክፍል እንገናኝ። እሺ እሙ የመጣሁት ስልክሽን ልመልስልሽ ነው። ስልኬን የት አገኘሽው? ዛሬ ጠዋት እኔ ጋር ስትመጪ ጥለሽው ነው። ከዛ ልወሽረው ነበረ። ያው ለብሩ ብዬ ነው። ይገባሻል አይደል? ዋናው ነገር ስልኬን መመለስሽ ነው። የሆነ የጽሁፍ መልእክት መጥቶልሽ ነበር። እህትሽ ናት የላከችው። እና ነበብሽው? ማለቴ እጄ ላይ ነበረ። ወይኔ ጉዴ! እናትሽ ደህና ናቸው? ይሄ እኮ የግል ህይወቴ ነው። ገባሽ? እንዴት አንቺ መልእክቴን ታነብብኛለሽ? እሙዬ ያለሽበት ሁኔታ ይገባኛል። ስሚ፣ ተሳስተሽ እንኳን ለአንድ ሰው እንዳታወሪ። ኧረ እሺ ግድ የለም። ግን ልረዳሽ እችላለሁ። ወደዚህ ሂጂልኝ እባክሽ። አሁን በእኔ ህይወት ውስጥ ጣልቃ እንድትገቢ አልፈልግም። ሁለተኛ ላናግርሽም ሆነ ላይሽ አልፈልግም። እሙዬ፣ አንቺ እሙዬ ነይ በእናትሽ። ሂድ። ምን አይነት ጣጣ ነው? እማዬ እኔ ብታይ መሬት ጭንቅላቷን ስንት ጊዜ እንደቀጠቀጣት የሚገላት መስሎኝ ነበር። እማ ደህና ነኝ እኔ ልጅ። ኧረ ስትቆም ያማታል። ደግሞ በደንብ ራሱ መተንፈስ አትችልም። እስኪ ልይሽማ። ሐኪም ቤት መሄድ አለብሽ። አይሆንም አይሆንም። እዛ ደግሞ ብዙ ጥያቄ ያበዛሉ። እንደሚደበድበን ማንም ሰው ማወቅ የለበትም። ግን ለምን እንደዚህ ያደርጋል? ለምን? ቀስ በጎረቤት እንዳይሰማ። ደግሞ እኮ ጥፋቱ ምን ነው? ቁርሱን እንደሚፈልገው አድርጌ ስላላዘጋጀሁለት ነው። በሚስጥር እስከያዝነው ድረስ ምንም አይፈጠርም። እሺ እሺ